ትንሽ ስራ ነበረች እኮ እሷን ስራ ጨርሼ ልሻለሁ እንጂ እዛው ማደሬ አንተ ውስጥ እኔ ካንተ እኔ ሳልሻ ላይ ቀርሽ ተቃውን ገባላ ይሄ ፀሐይስ እንኳንም ዛሬ አንድ ላይ ቁጭ አሉ ተሰብስበን እስቲ እንጂ ዛሬ እንደ ልጅ እናውራ አንዳንድ ነገር ሰላምታ እስቲ ንገረኝ የኔ ልጅ ትምህርትህም እንዴት ነው? አይማ ትምህርቱ እንኳን እኮ አሁን ይኸውልሽ ሁሉንም ነገር ምን ብዬ እንደምናገር አላውቅም። ይኸውልሽ ካለሽ ከመቀነቱ እንኳን ለምርቃቴ የሚሆን ስጪኝ ብልሽ እንኳን ስለማይበቃ ብዬ እኮ ነው ያልነገርኩሽማ። አሁን እንኳን ምን እንደምሻለኝ አላውቅም። ነገ ምርቃቱ ነው ስሉ ነበር እንዴ የኔ ልጅ እኔ ቢያንስ ለአንድ ልጅ ያንሳለሁ። ማንም ቤት የማንም ኩሽና አጥብ ሰርቼ ልብስ አጥቤ እንዲያው እኔ ለአንድ ልጅ ያንሳለሁ። የኔ ልጅ ብቻ አደራ እኔ የማፈራው ነገር ቢኖር የኔ ልጅ ብቻ እንዳትጨነቅ፣ ከማንም ልጅ ጋር እኩል ትመረቃለህ። የኔ ልጅ ስጋት እንዳይገባ ምንም ቢሆን በቃ ትምህርት ላይ ብቻ ትኩረት አድርግልኝ የኔ ልጅ። ትምህርት ላይ ስለ አንዳች እንዳትጨነቅ የኔ ልጅ። እሺ ማን ነው እንደሱ ጋርሽማ? እኔ እንዴት ባንቺ አልተማመንምማ? እሺ እንደሱ ልታደርጊ ሆነማ ችግር የለውም የኔ ልጅ። አንተ ብቻ አትጨነቅበት። ሂድ በቃ በሰላም ተመለስ። እንደውንስ እግዚአብሔር ወይ አንተ ታዘጋጃለህ። እስቲ ማደርገውንም ባለቅ እግዚአብሔር አንተ ታዘጋጃለህ። እስቲ ወጣ እማ እንግዲህ ከሷ ጋር አሁንም አውርቼ ነው የወጣሁት። ያለው ብር በቂ አይደለም። እኛን የሚመረቅ ታዲያ ምንም አታስብ። እግዚአብሔር አለ። ደግሞ ማዘር ትላንትና ልብስ ይወስዳ ምን አይነት ልብስ እንዳትመረቅ ወይ ፍቅር ማለት እኔ አዎ ማዘር ቡና ብታለች ለኳንዳ አብሽ አፍ ችግር የለውም። እኛ ቤት እናንተ አይደል ማም እስቲ ቁጭ በል እስቲ ወይ እንዴት ናችሁ?